ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም፣ እናንተ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ከሰላምታ በመቀጠል ዛሬ በአንድ ቪዲዮ መጥቻለሁ። የዛሬ ቪዲዮ ደግሞ ብዙዎች ያለፍንበት መንገድ፣ ብዙዎች የተጎዳንበት መንገድ ነው። አረብ ሀገር ያለን ቤቶች ችግር የሚያስገባ ሰው ሳይሆን በራሳችን እጅ ነው የምንገባው። ለምንድን ነው ካላችሁ እና ማንንም አያስገባም። የምንገባም እኛ፣ ማውጫ የምናጣም እኛ። ለምንድን ነው ካላችሁ ራሳችን ችግር የምናመጣው በስልክ በእጃችን የያዝንበት ስልክ ነው። ችግር እስከ ሞት ድረስ የሚያደርስ ችግር ቤታችን የምናመጣው ማንም አይደለም፣ ራሳችን። ራሳችን እናወራለን፣ ራሳችን ከስልክ ላይ ሁሉም ነገር እናደርጋለን። የምንጎዳም እኛ፣ ጉዳትን የምናመጣ በራሳችን የገዛን እጃችን። ለምንድን ነው ካላችሁ በዚህ ስልክ ባናወራ፣ በዚህ ስልክ ሜሴጅ ባንጻጻፍ ችግር ውስጥ አንገባም ነበር። ግን ራሳችን ነው አብዛኛ ጊዜ ሰው ላይ ጣት እንቀስራለን እንጂ ራሳችን ነው ችግር ውስጥ የምንገባ። አንዳንዴ ሲያስብ ስልክ ባንይዝ ጥሩ ነው እላሉ። አንዳንዴ ለምን አሁን እንደምታውቁ ሶሻል ሚዲያ ብዙ ህይወታችን የሚያጡ የሚሞቱ በዚህ ስልክ ጉዳይ ነው። ሌላ ነገር አይደለም። ሌላ ነገር ችግር ይሄ ህይወት የሚያስቸግር ገጥሞ ሳይሆን በራሳችን ያመጣነው ችግር ነው። ብዙዎች እየሞቱ ያለው ለምንድን ነው? በስልክ ላይ ብዙ ነገር እናወራለን፣ ብዙ ነገር እናደርጋለን። መልሶ እኛ ያደረግነው ነገር ደግሞ መልሶ ዋጋ ያስከፍለናል። ብዙዎች በዛ መንገድ ነው ሁሉም እያለፈን ያለው። ለምንድን ነው ከሰርተን ሰው ማንሆኑ ሰርተን ማንለውጠው? ያ ሁሉ ሳይሆን አብዛኛው ያ ከ100% 50% የምንጎዳ በዛ ምክንያት። ማንም አይደለም እኛን እየጎዳን ያለው በዚህ ሰዓት፣ ማንም አይደለም። የገዛን እጃችን በእጃችን የያዝነው በስልክ ምክንያት። ስልክ ተጠቃሚዎችም እኛ ነን። እቺ ስልክ በዚህ ዘመን ያለው ስልክ በመልካም ነገር ከተጠቀመ ይጠቅማል፣ በመጥፎ ነገር ከተጠቀመ ደግሞ ይጎዳናል። ለምንድን ነው ካላችሁ ብዙ ነገር በስልክ ነው እንትን የምንለው። ለምን በጣም በዚህ ዘመን ላይ ከባድ ነው። እንዴት እንደምናልፍ እግዚአብሔር ብቻ ይወቅ እንጂ የሚያሳስት ነገር ብዙ ነገር አለ። የብዙዎችን ህይወት እያበላሽ ያለው ስልክ ነው። ስልክ ባይኖር እንደ ድሮ መስመር ብቻ ብናወራ ኖሮ ብዙዎች ህይወት ይለወጥ ነበር። ብዙዎች ብዙ ጥሩ ቦታ ላይ እንደርስ ነበር። ለምን በዚህ ስልክ ምክንያት ብዙዎች ህይወት ተበላሽቷል። የብዙዎች የሰራበት ብር ተበልቷል። ብዙዎቹ ጉልበታችሁ ድካም ብቻ ሆኗል። ብዙዎች ሰርቶ ለሰው አስረክቧል እና ከባድ ነው። እንዴት እንደምንሆን እንዴት እንደምናልፍ አላውቅም። አንዳንዴ ቆም ብለን ስናስብ በጣም ነው የሚከብደው። እዚህ ዘመን ላይ በጣም ነው የሚከብደው። ለምን ሁሉም ነገር የሚገፋበት፣ ሁሉም ነገር የምናየ ነገር የሚያስጠላበት እና በራሳችን እጅ ውስጥ በራሳችን ፍቃድ እንገባለን። ከገባን በኋላ ደግሞ ማውጫ እናጣለን። የምንወጣበት ልንገባ ቀላል ይመስላል። መጀመሪያ አጀማመሩ ላይ ቀላል ነው የሚመስለው፣ ግን ስንገባ ማውጫ በጣም ከባድ ነው እና የአረብ ሀገር ሴቶች ህይወት በጣም ከባድ ሆኗል። በዚህ ሰዓት የምናልፍበት መንገድ፣ የምናይበት፣ የምንሰምበት ማንም እኮ አይደለም። አሁን ጉዳት እየተጎዳ ያለው አረብ ሀገር ሴት ነች እየተጎዳች ያለችው። አንድ በስራ፣ አንድ በጉልበት፣ ሁለተኛ በጉልበት፣ ሶስተኛ የሰራችው ደግሞ እሱ ይጠቀማል። የሚያዝናት የላትም። እሱ እንዳላዘነ ያውቃ ደግሞ እሷም አትማርም። የኛ ህይወት በጣም ከባድ ነው እና ብንቆጠብ ይሻለናል ነው አንዳንዴ ሲያስብ። ከሶሻል ሚዲያ ብዙ ባንሮጥ ጥሩ ነው። ለምን ገደል ነው የሚከተው። ሮጠን መልካም ላይ
አያስወድቅም። ብዙ ነገር ነው የሚያጋጥመው እና ብቻ አላቅም፣ ከባድ ነው። ሌላችሁ ፈልጌ ነው አንዳንዴ ስናይ ብዙ እህቶች የሚሞቱ በዚህ ስልክ ምክንያት ነው። ባዶ ወረቀት ቪዲዮ ይለቃሉ። ይሄ ቪዲዮ ይዞ በብራቸው አዩ ወይ ለምን ይሄ ቪዲዮ ሲያስፈራሩ ማንም ያው ቤተሰብ አለ ብዙ ነገር ስላለ ይሄ ቪዲዮ እንዳይለቁ እያሉ ብር ይልካሉ። እኛ አንዳንዴ እኔ እንጃ አላቅም እየተገሩ ነው ሰው በቪዲዮ ፎቶ እየተላላከ ትዳር የሚይዘው ፎቶ ነው። ምንም ለውጥ የለም። አንዳንዴ እኛ ለምንድን ነው ሞኞች የምንሆነው? እና ከባድ ነው፣ በጣም ከባድ ነው። አንዳንዴ ራሳችንን ብንቆጠብ ይሻለናል። ለምን ምን አደርጋለሁ? ለአንቺ እግዚአብሔር የሚሰጥ ከሆነ ፎቶ ባትልክም ራቆት ፎቶ ባትልክም እግዚአብሔር አንድ ወንድ መስጠቱ አይቀርም። በንጹህ ልብ ከለመንሽ እግዚአብሔር ይሰጣል። አንዳንዴ ለምንድን ነው እህቶች ሞኞች የምንሆነው? የሚጎዳና የማይጎዳ ለምንድን ነው ማናውቀው? አብዛኛው ሰው ደግሞ ብዙ ከአንዱ ለምንድን ማንማረው? አንድ ሰው ከደረሰ በቃ ሌጌስ የኔ ህይወት ምንድን ነው መማር ግዴታ ከደረሰ በኋላ መማር የለብንም። በቃ አንድ ሰው ላይ ያየው ነገር መማር አለብን። የአንድ ሰው ያየነው ነገር ይሄ በእኔ ህይወት ቢሆንስ ብለን ማሰብ አለብን እንጂ ልክ ግዴታ እኔ ጋር ስደርስ መማር አለብን። ከሌላ ሰው መማር አለብን። እህቶች ራሳችሁን መጠንቀቅ ያስፈልጋል።